ግማሽ ፊቱ የሚታየው ግለሰብ ማለት ነው። እኔ ሃይማኖት የዘፈን አይፈቅድምና ዘፋኝ ምናምን አላውቅም። ዘፈን ምናምን ሃይማኖታችን አይፈቅድም። እስልምና ግማሽ ፊቱ ነው የሚታየው። ዘፋኝ መሆኑን እንዴት አወቁ? አይ እናንተ ዓለማዊ ውስጥ ስላላችሁ ብዙ ጊዜ ዘፋኝ ነው የምትጠይቁት። ሐዲስ የሚናገር ሰው ጠይቃችሁ ታውቃላችሁ? አታውቁም። እዛ ብዬ ነው እንጂ እኔ ዘፋኝ አላውቅም። ለማንኛውም ይሄንን ጥያቄ መልሰው ቢሆን ኖሮ የ200 ብር ተሸላሚ ነበረ። አመሰግናለሁ። ኢትዮጵያ ሀገሬ ኢትዮጵያ እንደኔ ዘመዴ ነው አውቀዋለሁ። 1 ሚሊዮን ብር ቢኖርህ ምን ታደርግ? ቢኖረኝ አይደለም እኮ ቢኖረኝ ነበረኝ፣ ግን መኪና ተገዛላችሁ ተብሎ ጅቡቲ ላይ አረፈ፣ መስቀል አደባባይ አረፈ ስንባል አርቲስት ሰምቼ ማስታወቂያ ሲነገር ሰምቼ ካርቱን ያሳዩን ምንድን ነው ያሳዩን አሳይተውናል እኮ መኪናው ነዳውት ብዬ ምላሳቸው ረጅም ኤሌክትሪክ መኪና ይገዛል ተብሎ 1 ሚሊዮን ምን ይገዛል አይደል አልከኝ? በ1 ሚሊዮን የት ሄደ? ሌላ 1 ሚሊዮን ወሰደ እንዴ? ወይኔ እኔ ነገር አይ ቡና አንተ ልጅ ቡና አጠጣም ወይ? አይ ነው ይበቃኛል። ለምን ጠጣ እንጂ ልጅ። አይ ታዩ ሙርሺዳ እሱ በሆቴል ነው የሚጠጣው። ያንቺን አተላ ይጠጣልሽ እንዴ? ኧረ እንደዛ አይደለም። እኔ በስለበቃኝ ነው እንጂ አሁን እዛ በቃ አሳምረው ሲያቀርቡት ምንም ዳና ነገር መስለዋል። ፍየል በጠጣል አይደለም እሱን አድረቀው ይቆሉና ከቡና ሲወዳቁ ምን ገቢ ያለ ካሱ ታዲያ ለእሱ አይደል እንደ 100 ብር ምን ተከፍሎ ለፍየል በጠጥ ብር ከምታወጣ ናተ የጫው ብለ ብታቀብላት ዱዓ አታገኝም? እዛ ሄዶ በወቅ መስሏል እንደዚህ ተቀምጦ ሰማኛ ያልማል። አቤት ምን ላድርግ? አታወራ ነው ማውራት አልችልም። በቃ እሺ እጠጣለሁ። ቡና አይደል እንደሚያረጋግ አፈርጠጣ ለኔ ብለህ ነው የምትጠጣው? ታነቅ ስትፈልግ ደባሪ ሲደብር በአላህ እጠጣለሁ ይለኛል እንዴ? በረመዳን ብስኩትና ሳምቡሳ ሳወጣልህ የቆየኸው ውድ ክርስቲያን ጓደኛዬ እነሆ ፈሰከ። ባዶ ሆዴን ሆኜ ያንተን ስልክ እየጠበቅኩ ምንም ነገር አልበላም። ለማንኛውም መልካም በዓል ይሁንላችሁ። በዓሉን የሰላም የጤና አላህ ያደርግላችሁ። አጂ እንኳን ደስ አለው። 70 ሺህ ገቡ እኮ። ስንት ሺህ ነው ያልከው? 70 ሺህ። ጠረጴዛ ላይ ቡክ ያላቀብኝ የት ባንክ ነው? እሺ የምናወጣው ኧረ ብር አይደለም እኮ ፎሎወር ነው ገቡ። ካሎር ታለ ምንድነው? 70 ሺህ ተከታይ ማለት ነው። ልቤን ዝም ብለህ ታንጠለጥለዋለህ። ለምን ነው የሚከተሉኝ? አይ ስለሚወዶት ነው። አጂ መውደድም አንድ ነገር ነው። ታዲያ ምን ላድርገው? ዱዓ አድርጉላቸው። ዱዓ ማድረጉ ጥሩ ነው። ቢስሚላህ ህይወታችሁን አላህ ባይራል ያውጣው። ብር ልታስቀምጡ ስትሄዱ ያንተን ብር አልቻልነውም ዓለም ባንክ ሂደህ አስቀምጥ የምትባልበት ጓሮ ላይ ነዳጅ ወጥቶልህ በቦኖ የምታስቀዳበትን ሀጀባ አሜሪካንና ቻይና ቸግሯቸው ለብድር አንተ ደጅ ይጥኑ። እንደወደዳችሁኝ አላህ ይወደዳችሁ በልልኝ። ልጣልኝ እኮ ነው የሚል አንተ ልጅ ቴሌቪዥን ላይ ነው። ድምፁን ቀንስልኝ። ከዚህ በላይ ከቀነስኩት እኮ ይጠፋል። አባ ባል የሚስቱን ጡት መግባት ይችላል ወይንስ አይችልም? ምን የምትከፍተው አንተ ልጅ? እንደምታስበው አይደለም። አባል አስረዳ አምጥቶብኝ ነው እንጂ ምን አመጣብህ? ራስ አይደለ ከፈትከው። ቲክቶክ ፎር ዩ ፔጅ ላይ ይልካል ቪዲዮ እና ለኔም ልኮ አውጣው። እኔም እኮ ቲክቶክ አለው ግን ለኔ ሐዲስ ነው ዜና ነው። ለአንተ ብቻ ለይቶ ነው ጡት የምትፈልገውን ያውቃል ማለት ነው ቲክቶኩ ራሱ። አረ እንደዛ አይደለም። ፈለከውን ገደልን ግባ። እኔ አይመለከተኝም እኮ ልከለክልህ አይደለም። በስልክ ግን ሀያ ቢዝ አፍራት ነገር ቢሰማ ካላመንከኝ ከራስ ቀይረህ ይኸው ምን ትሰጠኛለህ? ይኸው ራሱ ነው እኮ ይኸው ቀየርኩልህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? አሁንም ልቀይረው። ሚስትህማ ቀየርኩልህ። ለምንድን ነው ማሳደግ ወይ ማታ? ይኸው ራሱ ነው ብልት። ይኸው ቀየርኩልህ። ጭራሽ አስተደብከኝ። ልውጣው አሁን ውጣልኝ። ስልኩን ስጠኝ። እኔ አሁን ላይ በጣም የተማርኩት ነገር ሰው ውጭ ሲል ይሄን ገዝግዙልኝ ይሄን አምጪልኝ በጣም ከባድ ለራሱ ነው የሚሄደው። ነፍሴ የተጨነቀችው ነው። በጣም ይጨንቃል። እንትን ማቃቸው የኢትዮጵያ ኤርላይንስ ስታፎች አሉ ክሮች ምናምን እንትን ሽንጥ ምናምን አስገዛለሁ ከስጋ ምናምን አሁን ሺን ያዘኝ አልጠይቅም ከዚህ በኋላ ብያለሁ። እግዚአብሔር ለስቴክ ምን ስጋ ምናምን ያስቸግራቸው። ዛሬ ከማን ጋር ነኝ? ከሷ ጋር ነው የመጣው ከኔ ጋር አይደለም። ከማን ጋር ነው? ባለቤቶት የእንኳን አደረሰሽ መልእክት እንዲያስተላልፉላት። ባለቤት እንዳለኝ በማወቅ ሞታ ቦት ነው እንዴ? እንዳፍ ያርግልኝ። ግን መጥፎ ሰው ቶሎ አይሞትም። እኔ ልጅ ሙቼ ብትባል ትሞታለች እንደ ሙርሺጣ እኔን ትግደለኝ እንጂ ከሷ የሷ ጓደኞች እንዳለ አልቀዋል። ገብተዋል። አብረው የተወለደ ሞታለች ብዬ የጠበቅኩ የሆነ ልሞት ነው። ባለቤት እንደዚህ ይባላል እንዴ? አንተ አግብተሃል? እኔ አግብቻለሁ። አግብተሃል ግን ጥሩ ሰው ገጥሞህ ነው። የኔ ገጠመኝ አልገጠመህም። ባለቤት እንዲህ ይባላል።
ምን ያገባ 3 ቀን ቆይ የተባለውን የነዳጅ ሰልፍ አይተዋል። ፈጣሪን መኪና ካልሰጠኸኝ ብዬ አማሮ ነበር። በጎ ነው። አንተ ከእንግልት እኮ ነው ያተረፈኝ። ኤሌክትሪክም እኮ መግዛት ትችላለህ። እኔ ኤሌክትሪክ ከመምጣቱ በፊት ነው የጸለይኩት። ቢመጣም ደግሞ ይኸውልህ በክረምት ይነዝራል እየተባለ ጤና ይሻለኛል። እግር አለኝ በእግሬ እሄዳለሁ። ግራኔ ተቆሰችው ሙርሽዳ ምን ይላል? አላክ ስልክህ ነው የጠራው። ደንጋጣ ነው ሽማግሌ አንሳ ስልክህ ይደውላችሁ። ብስሚት ሄሎ፣ የያጂ ስልክ ነው? አዎ ነኝ። ልጆትን አግተነዋል፣ በአስቸኳይ ምላሽ ታገተ እያሉ ነው። ኧረ ልጅ ምንም እንዳያረጉብኝ ነው። ወርቄንም ሲጨሉኝ ሚላው እንስማው። መጀመሪያ ልጁ ያዋህ ነው፣ ሞኝ ነው፣ ምንም አውቀው ነገር የለም። በአስቸኳይ 10 ሚሊዮን የማያስገቡ ከሆነ ልጆን በህይወት አያገኙት። ከፍታ አፍህን አትክፈት። 10 ሚሊዮን ይላል እንዴ? ስታየው ልጁ 10 ሚሊዮን አወጣ። ልጆትን አይፈልጉትም ማለት ነው። አልፈልገውማ ውሰደው። እኔ ጋር መልሰህ እንዳትደውል እሺ። ባለ ልጅ እኔ እንዳታስበላኝ እንዴ? ባለ ነገር ሰምተሻል? 10 ሚሊዮን እኮ መክፈል 10 ሚሊዮን ከጓደኞቹ ጋር እየቀለደብህ ነው። እባክህ ዝም በል። እቺ ነገር ትጠፋኛለች እንደዚህም ባው እኔ ምንሽ ግን ወርቅ ምናምን ያልሽው ምንድን ነው? ኧረ እኔማ ለጨዋታው ድምቀት ብዬ ነው። ወርቅማ ከየት አመጣለሁ ብለህ ምናምን ሳስጋብዘኝ ታውቃለህ? የሆነ ማውቀው ጥሩ ምግብ ቤት አለ፣ እዛ ልጋብዝሻ። ሙርሺዳን የጋበዝኳት ዛድ ሬስቶራንት ነው። በጥሩ መስተንግዷቸውና በጣፋጭ ምግባቸው ይታወቃሉ። እናንተም የምትወዱትን ሰው መጋበዝ ከፈለጋችሁ አድራሻ ቦሌ ሚካኤል ትራፊክ መብራቱ ያለበት ወደ ቡልቡላ የሚወስደው መንገድ 50 ሜትር ገባ ብለው ያገኙና ዛድ ሬስቶራንት ይለያል። አጂየኛ ይላል። አቤት ምን ላድርግ? እንዴት እንደምወዱት ያውቃሉ። ቢኖረኝ ኖሮ መኪና ነበር ምገዛለሁ። ቢኖርህ ኖሮ እካክህን አራግፍበት። ለኔ አይደለም ቢኖረኝ ተብሎ ማመጻደቅ አለ እንዴ? እኔ እኮ ስለምወዱት እኮ ነው። በክፋት አቅቀና 1 ሚሊዮን ቢኖር ስንት ትሰጠኛለህ? ለመናገር 1 ሚሊዮን ቢኖረኝ መኪና ነው ምገዛበት። መኪና በጣም ቸግሮኝ ከአንተ ችግር አያልቅም ከሚሊዮን በላይ ነው ብያለሁ። ግን እኮ 1 ሚሊዮን አሁን አትበቃህም ለመኪናው። እውነቱን ነው እኮ ግን 1 ሚሊዮን እኮ አይገዛም። ምን ላረገው ነው ታዲያ? 3 ሚሊዮን ላርግልህ በቃ። እኮ መኪናውን ብቻው ምን አረጋዋለሁ? ቤትም እኮ ያስፈልገኛል። ትንሽ ጨመር ያርጉልኝ። ስንት ልጨምርልህ? ስንት ላርግልህ? 50 ሚሊዮን ነገር ቢያረግ ትንሽ አይከብድም? አሁን ከዜሮ ተነስታ 50 ሚሊዮን ባንዴ መድረስ 50 ሚሊዮን ምን አላት አጂ? ባዶ እኮ ዛሬ እኮ ቁጥሩ እኮ ነው። መጨረሻ ባለጌ ነህ። እንዴት ባለጌ ነህ? 50 ሚሊዮን ትንሽ ነው ይላል እንዴ? ቋሚ ደሃ። ኧረ 50 ሚሊዮንን አግዝፈው አዩት ሰጥቶ እንዳይፈትኑት ፈጣሪ። አብሬው ስቀመጥ አኳያ መሰልኩት እንዴ? ተነስታ ልቁላ እንደኛ ሊሆን ይችላል እንጂ አርሰናል በፍጹም ዋንጫ አይበላም። ሪያሊቲ በነጥብ እየመራ አይበላም ነው እንዴ? አይበላም እኮ ነው። ምን አልደ ቆያ በምንም ያልተጻፈ ነገር ከሌላ ፍልስፍና የመጣ ነገር ነው እንጂ አርሰናል በፍጹም ዋንጫ አይበላም። ኧረ ይሄማ ክደት ነው። አርሰናል ዋንጫ አይበላም በልፎም አያውቅም። ልክ ፎቶዬን አንስቼ ሳውንድ ምረጥልኝ ስለው ቲክቶክ ቻሌ ቦይ ችግር ነፊ የጠፋብኝን አህያ እንዲህ ሌላ ሳውንድ የለም። ቲክቶክ ግን የማይሆን ነገር እየሆነ ነው። እዚህ ብገለበጥ እንግል ብቀይር ቻሌ ቦይ ችግር ነፊ 7 አስረግዞ የጠፋው እንዲህ። ይሄ አዲስ አካውንት ነው። ለማንኛውም ፎሎ ማድረጋችሁ። አህያ ስንት እንደሚሸጥ የሚያክሰዋለ ወይ አህያ ወይ ፈረስ። ፈረስ እንኳን ውድ ነው መሰለኝ። ሜክሲኮ መርካቶ ከእንትን በእግራችን ነው እየኳተንን ያለ ነው። ሰሞኑን የባህሪ ለውጥ ካመጣው ከተነጫነሽኩባችሁ ምን የእግር ጉዞ ነው። እሺ የሆኑ ቦታዎችን አዝሎ የሚያደርሰኝ ሰው ካለ ደስ ይለኛል። ዋበለን አለምዋ አንቺ መንቧ እሰይ ምርጧ መላ ይዤ ልምጣ በደህና ጊዜ ልንቃ አንቺ መንቧ